ጌታ ኢየሱስ ክርስቶስ የእግዚአብሔር አንድያ ልጅ ሆኖ ያለ መከራ አልቀመሰም፣ በመከራ ውስጥ አላለፈ። አስረግዙ ሕፃኑ እንግዲህ ካለሽ ሕፃኑ ልጅና ልብ ካለው ራሱ መውጫ 3 ሰዓት ሆኖ 2 ሰዓት ከ58 ደቂቃ ሰው ሲመጣ። ሰላም ቤተሰብ እንዴት ናችሁ? ያለን እግዚአብሔር ይመስገን። እንደተለመደው እንግዲህ እናንተን ያዝናናሉ፣ ያስቃሉ፣ ያስተምራሉ ያልናቸውን ቪዲዮዎች ሰብሰብ አድርገን በዛሬው ቪዲዮ ደግሞ ተከስተናል። እንግዲህ እንደተለመደው በፍቅር አጀብ አድርጉን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሞራል እንዲሆነን ሐሳብ አስተያየታችሁን ደግሞ ኮሜንት ላይ መስጠታችሁን እንዳትረሱ። ወዳችኋለሁ። ወደ ቪዲዮ። ፈተና ስለበዛ መከራ ስለተፈራረቀ የእግዚአብሔር ልጆች አይደለንም ማለት አይደለም። ምን ጌታ ኢየሱስ ክርስቶስ የእግዚአብሔር አንድያ ልጅ ሆኖ ያለ መከራ አልቀመሰም፣ በመከራ ውስጥ አላለፈ። አምላኬ ስለምን ተውከኝ ብሎ እስኪጮህ ጣር ውስጥ አልገባም። ጌታ ኢየሱስ ክርስቶስ በመከራ ውስጥ ማለፉ የዘላለም ልጅነቱን አስቀርቶታል? አላስቀረም። የእግዚአብሔር ልጅ ነው። አሁን ምንም ያልገባቸው አይናቸው ያልተከፈተ የታሪኩ መጨረሻ አድርገው ደምድመው ነበር። ነገር ግን አልሆነም። ሞትም ቢቀምስም በሶስተኛው ቀን ከሙታን በክብር ኢየሱስ ክርስቶስ ተነስቷል። እና በተለያዩ ፈተናዎች ውስጥ ማለፋችን ልጅነታችንን አይነካውም፣ በመጨረሻ ይረጋገጣል። ዛሬ ተጠራጠረ ካለ የሚያረጋግጥበት ቀን ይመጣል። እውነትም እግዚአብሔር ከነዚህ ሰዎች ጋር ነው። እውነትም እግዚአብሔር ከኔ ጋር ነው። እውነትም እግዚአብሔር ከሷ ጋር ነው። ጋሪ አፕሊኬሽን ትጭናለህ እንዴ? አፕሊኬሽን ትጭናለህ? አፕሊኬሽን ትጭናለህ? አዎ በቃ መስሎታል። ምስኪን አባቴ ጊዜው ደርሷል። ለግሙና ጥንቡ እንግዲህ አሳን ለመሞከር ከሁለት ፎሎወሮች ጋር እገኛለሁ። ከማ ከአሺ እና ዮኒ ከዮኒ ጋር እንገኛለን ማለት ነው። ለመሞከር ዝግጁ ናችሁ? የሚመጣው ነገር ተቀበላላችሁ። እንደዚህ የሚጠነባስ እንዴ? ይሄ እኮ እንደዚህ ከጠነባ እንዴ ምግብ ራሱ እንዴት ምግብ ነው? ስማም ወልድ ብለን ነው የምንጀምረው። ኢየሱስ ፈስፈስ ነው የሚለው ማለት ገበያ ላይ ራስ ወጣ። እንደዚህ አጥቶ በኢየሱስ ክርስቶስ ገብቶ ግን ይዟል። እንደዚህ ገና ሳይት ያላማራ ሲበተራል ይላል የሀገራችን ሰው። እጄንም ነካው በኢየሱስ ተግማሙ እኮ ታጠነው ጭራሽ በኢየሱስ ናሽተውና ፈልገን የመጣዋ ለመሞከር ጠጋበልና ናሽተው እና ዮኒ እኔ ያረ በቂ ነው። ቻሌንጁን አውቃችሁታል? ለዋጣው ሰው አዲዝብ ትልቅ ነው ይመጣ አራይቶስ አረ የሚበላ ግን በኢየሱስ እንዴት ነው የሚበሉት? ኢየሱስ ክርስቶስ አተ በኢየሱስ እናት ዙር አድርጊ በቃ ኢየሱስ ክርስቶስ አንሶ እግዚአብሔርን አንሶ ፋክ መሞከርም አለ። ምላሳችሁ
ኢየሱስ ተከተትከው አንተ በጣም ምንድን ነው ያልኩት? ቻም በጣም ይቅርታ እንደሱ ለማለት ፈልጌ ያልነበረ እርሱት። እሺ በቃ እንዳላልኩኝ እርሱት ግን ምንድን ነው ቻም እርሱት ብዬ ለምን እንደገና ያልኩትን ትናገራላችሁ? እንዴማ እርሱት ምትኮ ቻም እንዳልሽ ውስጤ አውቃለሁ። እንደዛ ነው ነገር። ይሄ ምንድን ነው? የጥርስ ሳሙና አይደለ? ልክ አሁን ይሄንን የጥርስ ሳሙና እዚህ ጋር አወጣሁት አይደለ? ታያችኋል? እዚህ አወጣሁት አይደል? ልክ ይሄ የጥርስ ሳሙና ቀደም እኔ እንዳልኩት ቃል ነው። እሺ አሁን ሶሪ ማውጣት አልነበረብኝም፣ እዚህ ጋር እንደዚህ ማድረግ አልነበረብኝም ብዬ ልመልሰው ልሞክር ነው። እሺ ልመልሰው አይደለ? እንዲገባ ፈልጋለሁ። ይሆናል አይሆንም? ቅድሙ ጥርት ያለ ንጹህ የሆነ የጥርስ ሳሙና ሆነልኝ። አያችሁ ቅድም ካፌ ያወጣሁት ቃልና ይሄ ምሳሌ አንድ ጊዜ ካፋችን ካወጣ ነው በኋላ ጆሮአችሁ ጋር ከደረሰ በኋላ ካፌ ወጥቶ ጆሮአችሁ ጋር ከደረሰ በኋላ መልሼ ወዳፊ መመለስ ይችላል። ከጆሮአችሁ ውስጥ አውጥቼ ውስጣችሁ ከገባው በኋላ አውጥቼ ሶሪ ብልም መመለስ አልችልም። አይቻልም አይደለ? ስለዚህ ሁል ጊዜ ካፋችን የሚወጣውን ቃል ካፋችን ከመውጣቱ በፊት ማስተዋል፣ ካፋችን ከመውጣቱ በፊት ምን ማድረግ አለብን ማለት ነው? ምን እንደምንናገር ማወቅ አለብን። እግዚአብሔር ቃል ኤፌሶን 4 ላይ ሲናገር ምን ይላል? ኤፌሶን 4:29 ላይ ካፋችን የሚወጣው ቃል ሌሎችን ሰዎች የሚያንጽ፣ ሌሎችን ሰዎች የሚያበረታ፣ ሌሎች ሰዎችን የሚጠቅም እንዲሆን እንጂ ከንቱ ቃል እንዳንናገር፣ ክፉ ቃል ካፋችን እንዳይወጣ እግዚአብሔር ቃል ይመክረናል። አያችሁ? ልክ እንደዚህ የጥርስ ሳሙና ቃላችን አንድ ጊዜ ካፋችን ከወጣ በኋላ ምን መሆን አይችልም? መመለስ አይችልም። ስለዚህ መመለስ አይችልም። ካፋችን የሚወጣውን ቃል ካፋችን ከመውጣቱ በፊት ማሰብ፣ መመራመር፣ ማስተዋል አለብን ማለት ነው። እሺ ጥሩ ምሳሌ ነው። ቴንክ ዩ። እውነቷን ነው። ለልጆች ነው የተናገረችው። በእርግጥ ለህፃናቶች ነው፣ ግን ደግሞ ይሄ መልእክት የምር እንደውም ከህፃናቶቹ በላይ ለኛ ለትልልቆቹ ለአዋቂ ነው የሚያስፈልገው። የምንናገረውን ነገር ቀድመን ማሰብ፣ ይሄ ነገር ብናገረው ልክ ነው ወይ ብለን በውስጣችን መዝነን አመዛዝነን አሰላስለን ነው መናገር ያለብን። እሷ ለልጆች አለችው እንጂ ያኔ እውነት እንደው ለአዋቂ ነው ትክክለኛ መልእክቱ ነው የሚለው። የእውነት ለአዋቂ ነው። በዚህ ሰዓት እኛንን አመዛዝነን መናገር አመዛዝነን ነገሮችን ካፋችን ቃል ማውጣት ያቃተን እኛንን። እግዚአብሔር ማስተዋልና ጥበብ ይስጠን። ይኸውልሽ አስረግዙ ህፃኑ እንግዲህ ካለሽ ህፃኑን ውለጂውና ልብ ካለው ራሱ ይደርብ። ያንቺ ማህፀን የተከበረ ስፍራ እንጂ መቃብር ስፍራ አይደለም። ከዚህ በፊት ብዬ ቪዲዮ ሰርቻለሁ፣ አስጠፍተውታል እና አሁንም ዋርኒንግ ላይ ነኝ። ሴቶች ተሳሳትኩ እውነት ወይስ ሳስት? ኮሜንቱን አጥለቅልቁት ለምን ቫይራል እንዲወጣ ማለት ነው። እና የቻላችሁትን ያክል ኮፒ ሊንክ አድርጉልኝ። እወዳችኋለሁ። አትኮ ነው ሁሉም ወንድ እንደዚህ ልጅ ቢያስብ ኖሮ የምታስወርድ ሴት አስኖርም ነበረ። የእውነት ያስረግዙና አስወርዱ። እንዳንተ አይነት ወንድሞች ይብዙልን ለእህቶቻችን። ሆድሽን አሞሽ? አንድ ሰውዬ ሆዱን ያሟል።
እና አልፎ አልፎ ያስቀምጠዋል እና በዚህ መሃል ስልክ ይደወለለትና እናተ በኃይለኛው ስለታመመች ወደ ክፍለ ሀገር መጣ ያት ይባላል እናም የእናት ነገር ስለሆነበት እያመመውም ቢሆን በአውቶቢስ መንገድ ይጀምራል ከዛም በመጓዝ ላይ ሳለ ሸርተቴው ይመጣል ሊይዘው ይሞክራል ግን አልቻለም ትንሽ በጥረቅ ሲያደርገው ሲያስጠላ ትንሽ በጥረቅ ሲያደርገው አጠገቡ የነበረችው ሴትዮ እፈይ ብላ አፍንጫዋን ይዛ ስትነሳ ደነገጠ ወዲያውኑ የአውቶቢሱ ጎማ ይተነፍስና ሁሉም ለሻይ ይወርዳሉ አንተ አትወርድም ሲሉት አይ አልወርድም ብሎ ሁሉንም ያሰናብትና የቀረውን ሸርተቴ ሊጸዳዳ መቀመጫውን በመስኮት በኩል ያወጣና ጭራሽ ከላይ ሆነ ሲለቀው ከታች ረዳቱ ጎማ እየቀየረ ደሃን ያለመጣት እና ሲለቅበት ረዳቱ ወደ ላይ ያለበት መስሎት ቀና ብሎ አየና ምን ቢል ጥሩ ነው አንተ ቀስ ብለህ ታስተካክል እና ተቆጣም እንዴት ይችላል አንተ ቀስ ብለህ ታስተካክል ደግሞ ጉንጩ ምን ያክል ጉንጩ ምን ያክላል የገቦሎቹ ሚስትህ ወታ ስራ ትስራ ወይስ ቤት ሆና ልጅ ታሳድግ? አራርፋ ልጇን ማሳደግ ነው። ልጅን በደንብ ታስተዳድር። ቤት ሆና ልጅ ታሳድግ። اكيد انا اللي بعيشها تقعد بالبيت እሷ ቤት ነው ነች ቤት መሆን አለበት ወታ ትስራ ለምን ምክንያቱም ሁለቱም ተጋግዘው መሆን ስላለበት ሁለቱም ወጥተው ቢሰሩ የተመረጠ ይሆናል እኔ ሰርቼ እሷ ቤት ሆና ታሳድግ ቤት ሆና ልጅ ብታሳድግ ደስ ይለኛል ሁለተኛው ሐሳባቸው ነው ያው አብዛኛዎቹ ቤት ሆና ልጅ ታሳድግ ነው የሚሉት ግን እኔ ወጣ ብሰራ ማለት ልጅ ሊኖር ይችላል ሊመጣ ይችላል ልጅ ለማያዝ ቤት የምትሆንበት ጊዜ አለ ያ ጊዜ ግን ሲያበቃ ወጣ ብሰራ ምክንያቱም ኑሮ በጣም ተወዷል በባል ተከሻ በአንድ ሰው እንትን ብቻ ጉልበት ብቻ ትኖር አይደለም እኔ አሁን ከዘመኑ ጋር ከጊዜው ጋር ስንሄድ ሴትም ልጅ ትስራ ወደሚለው ነኝ በጌታ ፍቅር እንዳታሳልፉችን ቃል አንዴ ላካፍላችሁ በእግዚአብሔር ፍቅር ውስጤን የነካው ነገር ስላለ ነው በጌታ ፍቅር አታሳልፍሽ እግዚአብሔር ቃል ቦታ ካለ አታሳልፍ ከሌላ አሳልፍ ጌታ ነው ብላችሁ ይሄ ምክንያቱም የሁላችን ቪዲዮ ነውና በጌታ ፍቅር ዕብራውያን ምዕራፍ 4 ቁጥር 15 ላይ እንደዚህ ያለ ከኃጢአት በቀር እንደኛ ሁሉ የተፈተነ ይላል ስለዚህ በድካማችን የማይራራልን ሊቀ ካህን የለንም ይላል ወገኖች አንድ ነገር ልበላችሁ እግዚአብሔር ምስክሬ ኢየሱስ ክርስቶስ እኔ ጌታን ነው የምላችሁ ስገልጸው ከኛ በላይ መከራን የቀመሰ ሰው ነው ለዚህ ይራራልናል ሲልበር ይራራልናል መከራ ሲገጥመን ይራራልናል ጌታ ነው የምላችሁ ህይወት ሲከብድ ይራራልናል እግዚአብሔር ምስክሬ ምክንያቱም የማይራራ ሊቀ ካህን የለንም እግዚአብሔር ከበዳችሁ አለ በጌታ የሚራራ እግዚአብሔር አለ ህይወት ከበዳችሁ የሚራራ እግዚአብሔር አለ ጌታ ነው የማይራራ ሊቀ ካህን ከኃጢአት በስተቀር መጽሐፍ ዕብራውያን ጻፊ ሲናገር ከኃጢአት በስተቀር እንደኛ በነገር ሁሉ ተፈትኗል ጌታ መከራን አቀምሷል ይላል ጻፊው ሲናገር ማለት ምን ልላችሁ ፈልጌ መሰላችሁ እግዚአብሔር መከራን ሙሉ ቀምሷል ይረዳናል እሺ የኛ መከራ ይገባዋል እሺ ጌታ ነው ብላችሁ ምላሽ እንደሌላ አድርጋችሁ አትዩ ጌታ ነው ብላችሁ ይሄ መከራ አንድ ቀን ይታበሳል እንባችሁ ይታበሳል የምታለቅሱ አታልቅሱ እግዚአብሔር አለላችሁ ጌታ ነው የማይራራ ሊቀ ካህን የለንም ይላል ዕብራውያን ጻፊው ማለት ጌታ ነው ብላችሁ ይራራልናል እግዚአብሔር ማለት መከራ ሲገጥመን ህይወት ሲከብደን እግዚአብሔር ብቸኝነት ሲሰማን እግዚአብሔር ሁኔታዎች በቃ አላሳልፍ ሲሉ እግዚአብሔር ይራራልናል ጌታ ነው ብላችሁ ሰዎች ጋር በጌታ ችሉ 5 ጊዜ ኮፒሊንግ አድርጋችሁ ከዛ በላይ አድርጉ በቃ ጌታ ይሄ ምክንያቱም የሁላችን ቪዲዮ ነው የሁላችን ወንጌል ስራ ነው ጌታ ምስክር ተሰላይ ካሉ ቤቱ ፎሎ አድርጉ እግዚአብሔር ይባርካችሁ ጌታ ነውላችሁ በጣም ነው የምወዳችሁ ተባረኩልኝ ላይክ ስለምታደርጉ ፎሎ ስለምታደርጉ ጌታ ይባርክህ ወንድሜ
እውነት ነው እግዚአብሔር ይራራልናል ከኛ በላይ በምድር ላይ ተፈትኗል የኖረባት ምድር ላይ የኖረባት አመት ጥቂት ብትሆንም ግን እግዚአብሔር ኢየሱስ ክርስቶስ የእግዚአብሔር ልጅ የእውነት ከኛ በላይ ተፈትኗል ያውቃል መከራችንን ያውቃል ስቃያችንን ይራራልናል በፍጹም በጌታ ተስፋ አንቆርጥም ይራራልናል ያስብልናል ይደግፈናል ያጸናናል ያቆመናል እግዚአብሔር ታሪካችንን ይቀይራል የምናወራው አለፈኮ ብለን የምናወራው ተረት ያደርገዋል ዛሬ ላይ ያለንበት ነገር ጌታ ይባረክ ኢየሱስ ጌታ መጽሐፍ ቅዱስ ሲናገር እንደዚህ ይላል በበደላችሁና በኃጢአታችሁ ምክንያት ሙታን ነበራችሁ ይላል ነገር ግን ኢየሱስ ክርስቶስ ባደረገው ቤዛነት እግዚአብሔር እንዲሁ በሰጠን በአንድ ውድ ልጁ ምክንያት እንዲሁ ወደ ዘላለም ሕይወት መግባት ሆኖልናልና ከለበሰችው ካባ ስንት አመት ከለፋችበት ዲግሪ እግዚአብሔር እንደሚበልጥ ያ ነው ደግሞ ትክክል የምር ጀግና ናት የምር በጣም ነው ማደንቀት እግዚአብሔር ከሰጠሽ ማንም አይነጥቅሽም ከተነጠቅሽም ላንቺ አላለልሽ የሚክስሽ እግዚአብሔር ያለ ከበዳይሽ አትጋፊ የገፉሽን ሰዎች ገፉኝ ከማለት ይልቅ ለእግዚአብሔር ነገርዩና የገፉሽ ሰዎች ምን ላይ እንደደረሱ ቁጭ ብለሽ ከወደቅሽበት ተመልከቻቸው እግዚአብሔርም ድልድይ ያሻግራቸው መገፋትሽ እግዚአብሔር እጅ ላይ ከጣለሽ አልወደቅሽ መገፋትሽ እግዚአብሔር እጅ ላይ ከጣለሽ አልወደቅሽ ምክንያቱም የእግዚአብሔር እጅ ላይ ወደኩ አይባል የእግዚአብሔር እጅ ላይ ካለው እንደው ምድለኛ ነኝ ገፍተው የታመጡ እግዚአብሔር እጅ ላይ ጌታ ይባርካቸው የምታጠባነት መብላት የሌለባት ሶስት ነገሮች አዳምጡ አፈር ከሰል ድንጋይ ትበላለች እንደ የምታጠባናት ባይሆን በርግዝና ሰዓት አማርኛ የሚባል ነገር አለ አምሮት ሊሆን ይችላል እንጂ የምታጠባናት አፈር ከሰልና ድንጋይ ግን የምትበላን እስከሰል አልሰማውኝም ግን ያው እርግዝና ታይም ላይ የተለያዩ ሴቶች አምሮታቸው ይለያያል ከሰል አማርኛ ልትል ትችላለች እንግዲህ እኔ ሴት አፈር አማርኛ ልትል ትችላለች አንዷ ድንጋይ አማርኛ ልትል ትችላለች ብዙ ነገር ሊባል ይችላል የምታጠባናት ግን ያላቅም ምን ይላል ስራ መውጫ 3 ሰዓት ሆኖ 2 ሰዓት ከ58 ደቂቃ ሰው ሲመጣ 2 ደቂቃ ቀርቶት ማለት ነው ናዳን ያለ ከነኮ የሆነት እኔም ሰራተኛ ባልኩ ማለት የሞጫ ሰዓታችንን እንደምንጠብቃት አንድ ደቂቃ መግቢያ ሰዓታችንንም ግን እንደዚህ ብንጠብቅ በጣም ጥሩ ነበር የሆነት ወይኔ የሞጫ ሰዓታችንን ግን እንዴት ነው በጉጉት የምንጠብቃት ሰከንድ እንድታልፍ አንፈልግም እኮ አሁን እንግዲህ እዚህ ቪዲዮ ላይ 2 ደቂቃ ላለማስተናገድ ምናልባት 1 ደቂቃ 2 ደቂቃ ጨምራት ትይዝብኛለሽ ብለው ማለት ያለ መንፈስ ቅዱስ አንችልም ክርስቲያን ያረጋኝ እኮ መንፈስ ቅዱስ ነው ፕሮግራም ማድመቂያ አይደለም መንፈስ ቅዱስ የሆነ ቀን የምንጠራው አይደለም ህይወት ነው መተንፈስ አትችልም ኢየሱስ እኮ ስራውን ሰርቶ እኮ ነው የጨረሰው ያንን ያለቀ ስራ ጥላውን ውስጥ የከተተው እኮ መንፈስ ቅዱስ ነው ወንጌል ዘንድሮ እንዲገባ ያደረገው መንፈስ ቅዱስ ነው ያለ መንፈስ ቅዱስ አይሞከርም እንዳትለምዱ ያለ መንፈስ ቅዱስ የመቆማችን ምስጢር የመተንፈሳችን ምስጢር ዛሬን የማየታችን ምስጢር የመኖራችን ምስጢር መንፈስ ቅዱስ አሁን ጸሎቴ ጌታዬ ሆይ ፈቃድ ባልሆነ ነገር እምደክም እምጓጓ አታርጋኝ ነው አሜን እውነት ሰው ሁሉ ግን የእግዚአብሔር ፍቃድ የሆነውን ነገር ከእግዚአብሔር ፍቃድ ያገኘውን ነገር ላይ ቢዳክር ሁሉም ሰው ስኬታማ ይሆን ነበር ሁላችንም ግን ከጌታ ፍቃድ ወደ ቆጥ ስለምንሮጥ
አንገናኝም ከጌታ ፍቃድ ጋር ብዙዎቻችን እንስታለን እኔንም ጨምሮ ማለት ነው።